በኢዝሚር ውስጥ በሚገኝ አንድ የምሽት ክለብ ውስጥ ሁለት የቅርብ ጓደኛሞች ሜልተምና ጉልቹም በዳንስ እየተዝናኑ ነበር። ነገር ግን አይናቸው ሁልጊዜ ወደ ጓደኛቸው ወደ ኩምሩ ይሄድ ነበር። ኩምሩ በመጸዳጃ ቤት ብቻዋን ተቀምጣ በሀሳብ ተወጣጥራ ነበር። ምክንያቱም የቀድሞ ፍቅረኛዋ እንዳገባ ስለሰማች ልቧ ተሰብሮ ነበር። ህመሟን ለመደበቅ ሞከረች። ወደ ጓደኞቿም ተመልሳ ሁሉም ነገር ጥሩ እንደሆነ በማስመሰል ፈገግ አለች። ግን ሀዘኗ እየጨመረ ሄደ። በመጨረሻም እንባዋን መቆጣጠር አልቻለችም። ቀድማ ከዝግጅቱ ወጥታ ወደ ቤቷ ተመለሰች። ከ3 ዓመት በኋላ ኩምሩ በኢስታንቡል እየኖረች ሲሆን ታዋቂ ጠበቃ ሆናለች። በኢዝሚር የፍቺ ጉዳይ እንድትይዝ ተመድባለች። ኢዝሚር የተወለደችበት ከተማ ቢሆንም ከህይወቷ እጅግ አሳዛኝ ትዝታዎች ጋር የተያያዘ ቦታ ነው። ጉዞዋን ከመጀመሯ በፊት ከሳይካትሪስቷ ጋር ተነጋገረች። ጋፉርም ያለፈው ህይወቷን መሸሽ እንድታቆምና ከትዝታዎቿ ጋር ሰላም እንድታደርግ አበረታታት። በዚህም ምክር ተነስታ ኩምሩ ጉዳዩን ለመቀበልና ወደ ኢዝሚር ለመመለስ ወሰነች። በዚያን ጊዜ በኢዝሚር አንድ ቆንጆ ስፖርተኛ ወጣት ሶፋ ላይ ተኝቶ ነበር። ስሙ ፋቲ ነው። ድንገት የቅርብ ጓደኛው ዳቭራ መጥቶ ከእንቅልፉ አነቃው። ሁለቱም አንድ ትልቅ ህልም አላቸው፣ ታዋቂ የሙዚቃ ባንድ መመስረት። ዳቭራን አስደሳች ዜና ይዞ መጣ። በዚያም ምሽት ትልቅ ኮንሰርት አለና እነሱ የመክፈቻ ቡድን ሆነው እንዲቀርቡ እድል ተሰጥቷቸዋል። ነገር ግን ፋቲ ተጠራጠረ። ለእንደዚህ ያለ ትልቅ መድረክ ዝግጁ አይደለም ብሎ አሰበ። ከዚያም በላይ ወደዚያ ለመድረስ መኪና ያስፈልገዋል። ነገር ግን አባቱ መኪናውን ወስዶበታል። አባቱ ሴሊም በመኪና ኪራይ ንግድ ውስጥ ሀብታም ሰው ነው። ፋቲ የቤተሰቡን ንግድ እንዲቀላቀል ይፈልጋል። ግን ፋቲ የሙዚቃ ህልሙን ብቻ ማሳካት ስለሚፈልግ አልፈለገም። ለዚህም መስማማት አልቻሉም ነበር። በዚህ መሃል ኩምሩ ወደ ኢዝሚር በመንገድ ላይ ሳለች ስለ ሜልቴም ሰርግ መልእክቶች ደረሷት። ይህ በጣም አስቸጋሪ ሁኔታ ውስጥ አስገባት። ጓደኛዋን ለመደገፍ ትፈልጋለች፣ ነገር ግን የቀድሞ ፍቅረኛዋን ሜቴንን እዚያ እንደምታገኘው ታውቃለች። ለዚያም ሰርጓ ላይ መገኘት አልፈለገችም። በሌላ በኩል ፋቲ ከአባቱ ዘንድ ሄዶ መኪና እንዲሰጠው ለስራ ጉዳይ ፈልጎት እንደሆነና እንዲያግዘው ይጠይቀዋል። አባቱ ሰሊምን በነገሩ እንደሚስማማና ነገር ግን አንድ ቅድመ ሁኔታ እንዳስቀመጠለት ይነግረዋል። በዚያን ቀንም ለአንድ ደንበኛው ሹፌር ሆኖ መስራት አለበት። ደንበኛው ጥሩ ግምገማ ከሰጠው መኪናው የእርሱ እንደሚሆን ይነግረዋል። ያ ደንበኛ ደግሞ ኩምሩ ነበረች። ኩምሩ አውሮፕላን ማረፊያ እንደደረሰች ወዲያው ለፋቲ ደወለች። ነገር ግን ፋቲ ከትንንሽ ልጆች ጋር እየተጫወተ ስለነበር ስልኩን አልሰማም። ኩምሩም ግን ስልኩን በመመልከት እሱ መሆኑን አወቀች። ፋቲ በትህትና ስልኩን ስላላነሳ ይቅርታ ጠየቃትና ወዳጃዊ ለመሆን ሞከረ። ኩምሩ ግን በጣም ዝምተኛ ነበረች። መኪና ውስጥ ከገቡ በኋላ ፋቲ ወሬ ለመጀመር ሞከረ። ኢዝሚርን ከዚህ በፊት ታውቂያታለሽ ወይ ሲል ጠየቃት። ኩምሩም እዚያ እንደተወለደች ነገረችው። ነገር ግን ከ3 ዓመት በፊት በግል ምክንያት ከተማውን ትታ ወደ ኢስታንቡል መሄዷን ገለጸችለት። ፋቲ ግን ኢዝሚርን ማወደስ ይቀጥላል። ኢስታንቡል ሁሉም ሰው ለስራ ብቻ የሚኖርባት ከተማ እንደሆነች፣ ኢዝሚር ግን ህይወት ያለባት ቦታ እንደሆነ ይነግራታል። ይህ ንግግር ኩምሩን ይበልጥ ያበሳጫታል። በመንገድ ላይም ኩምሩ የነዳጅ መለኪያው ባዶ እንደሆነ አስተዋለች። መኪናውን ከመውጣት በፊት አልፈተሽከውም ብላ ተቆጣችው። ፋቲም በቀላሉ እውነቱን ለመናገር እኔ ባለሙያ ሹፌር አይደለሁም፣ ዛሬ ብቻ ነው የምሰራው አለ። ነዳጅ ሲሞሉ ፋቲ ስለ ራሱ መናገር ጀመረ። አባቱ የመኪና ኪራይ ኩባንያ እንዳለውና ይህ ስራ የአባቱን መኪና ለማግኘት እንደሆነ የገባው ስምምነት እንደሆነ ነገራት። ከዚያም ኩምሩ ስለ ስራው ጠየቀችው። ፋቲም በኩራት ሙዚቀኛ ነኝ አለ። የት ትዘፍናለህ ብላ ስትጠይቀው ግን በድንገት ዝም አለ። መድረሻቸው ሲደርሱ ፋቲ መኪና ለማቆም ቦታ እንዲፈልግ ኩምሩ ቀድማ ወደ ህንጻ እንድትገባ ነገራት። ኩምሩም ሊፍቱን ተጠቀመች። ነገር ግን ሊፍቱ ጥገና ላይ እንዳለ አላወቀችም። በድንገት ውስጡ ተቆለፈች። የጥገና ሰራተኛው ሙዚቃ እየሰማ ስለነበር የምትጮህበትን ድምጽ አልሰማም። በፍርሃት ውስጥ ሆና ለፋቲ ደወለች። ፋቲም መኪናውን አንድ ምግብ ቤት ፊት ለፊት ትቶ በኋላ 25 ዳቦች እንደሚገዛ ቃል ገብቶ ወደ እሷ ሮጠ። ወደ ሊፍቱም ሲደርስ የጥገና ሰራተኛውን ጠራው። ከዚያም ኩምሩን ለማረጋጋት ሞከረ። በሩን ለመክፈት ሞክሪ፣ ሁሉም ነገር ደህና ይሆናል አላት። እሷን ለማዘናጋት ደግሞ ስለ ኢዝሚር ማውራቱን ቀጠለ። ኩምሩ ግን ስለ ኢዝሚር ማውራቱን አልወደደችውም ነበረ። በመጨረሻም ኩምሩ ከሊፍት ወጣች። ነገር ግን ወዲያው ተቆጣችው። ከእኔ ይልቅ ስለ ከተማው ማውራት ይበልጥ ያስጨንቃል ብላ ጠየቀችው። ፋቲ ግን ይህን ያደረገው እሷን ለማረጋጋት መሆኑን አስረዳት። ኩምሩም ይህን ስትሰማ ይቅርታ ጠየቀችው። የያዘችው የሄለን እና የባሏን የስፍኬትን ጉዳይ ነበረ። ባሏ ብዙ ጠበቆች እንደቀጠረ ትነግራታለች። አብሯት ያለው ማን እንደሆነ ትጠይቃታለች። ኩምሩም ደንግጣ የስራ ባልደረባ እንደሆነ ትነግራታለች። በስብሰባ ወቅትም ኩምሩ ሴፍኬት ሰነዶቹን በቀላሉ ይፈርማል ብላ አስባ ነበር። ነገር ግን ነገሩ ተቀየረ። ሴፍኬት ሀሳቡን ቀይሮ ነበር። ጠበቃው አዲስ ስምምነት አቀረበ። በዚያም ከንብረቱ ትንሽ ክፍል ብቻ ለመስጠት ፈቃደኛ እንደሆነ ተገለጸ። በትዳራችን ውስጥ ሁሉን ነገር እኔ ነበርኩ የምተወው፣ አሁን ግን አልችልም አለ ሴፍኬት። በዚያን ጊዜ ስልኩ ተደወለለት። ወዲያውኑ ከክፍል ወጥቶ ማውራት ጀመረ። ይህን ያየችው ሄለን የደወለችው ፍቅረኛዋ ልትሆን እንደምትችል ለኩምሩ ነገረቻት። ኩምሩም እሱን ለመከታተል ወሰነች። በድብቅ ቪዲዮ ቀረጸችው እና ሲያወራ በወረቀት ላይ የጻፈውን ማስታወሻ ሰረቀችው። ከዛም ተመልሳ ምንም እንዳልተፈጠረ ነገር ወደ ስብሰባው ተመለሰች። ሄለን ያገኘችውን መረጃ መሰረት በማድረግ አሁን የሴፍኬትን መኪና ለማግኘት አቅዳለች።
ፋቲም የገባውን ቃል ጠብቆ መኪናውን ትቶበት ከነበረው ምግብ ቤት 25 ዳቦዎችን ገዛ። ኩምሩ በወረቀቱ ላይ የተጻፈውን ትርጉም ለማወቅ ስትሞክር ፋቲ ደግሞ ዳቦዎቹን ለእሷና በአካባቢው ላሉ የጎዳና ልጆች አካፈለ። ኩምሩ የፋቲን ደግነትና ቅንነት ስትመለከት ፈገግ ከማለት ራሷን መቆጣጠር አልቻለችም። ቀስ በቀስም ወደ እርሱ መሳብ ጀመረች። የሴፍኬትን መኪና ለመፈለግ ፋቲ ጓደኛው እስክንድር እንዲያገኙ ሀሳብ አቀረበ። እስክንድር በፖሊስ ውስጥ የሚሰራ ዘመድ ስላለው በተጨማሪም ብዙ ግንኙነቶች ስላሉት ሊረዳቸው ይችላል። ወደውም ሲደርሱ እስክንድር በአንድ ጀልባ ላይ ሲጠብቃቸው አገኙት። ከተዋወቁ በኋላ ወደ ጀልባው እንዲገቡ ጋበዛቸው። ኩምሩ መጀመሪያ ላይ ተጠራጠረች። ነገር ግን እስክንድር ውጤት ከፈለገች አብሮ መሄድ እንዳለባት ነገራት። ሌላ ምርጫ ስላልነበራት ተስማማች። መረጃ እየጠበቁ ሳሉ ፋቲ በደብተሩ ላይ የሆነ ነገር በጸጥታ ሲጽፍ ታየ። ግን ምን እንደሚጽፍ ግልጽ አልነበረም። ሴፍኬትም ወዲያውኑ ከመፈለግ ይልቅ እስክንድር መጀመሪያ አሳ እንዲያጠምዱ ሀሳብ አቀረበ። ይህ ኩምሩን በጣም አናደዳት። ለእርሷ ይህ ጉዳይ ወደፊት ህይወቷን ሊወስን ይችላል። በጭንቀት ውስጥ ሆና እስክንድር ለዘመዱ ደውሎ የሴፍኬትን ቦታ እንዲፈልግ አስገደደችው። ምንም መረጃ ሳይደርስ በቆየ ቁጥር ቁጣ እየጨመረ ሄደ። በፋቲና በእስክንድርም ላይ ማውጣት ጀመረች። በዚህ መካከል የቀረጸችውን ቪዲዮ ለእስክንድር አሳየችው። ለእርሷም በጣም ያስገረማት እስክንድር ቪዲዮውን በፍጥነት ተንትኖ ሴፍኬት የት ሊሆን እንደሚችል ተናገረ። ከንፈሮቹን አንብቤያለሁ ብሎ ያለበትን ቦታ ነገራቸው። ጀልባውን መልሰውን ፈጥነው ወደዚያ ቦታ አመሩ። እየፈጠኑ ስለነበረ ኩምሩ በጣም ፈርታ ነበር። ወደ ቦታው ሲደርሱ እስክንድር ጤንነቱ ስላልተስማማው መኪና ውስጥ እንዲቆይ ፋቲ ነገረው። ከዚያም እሱና ኩምሩ በእግር ፍለጋውን ቀጠሉ። በዳንስ እየተዝናኑ ባሉ ሰዎች መካከል ሲያልፉ ያለው ድባብ ቀስ በቀስ ወደ እርስ በርስ አቀራረባቸው። በዚያ ቅጽበት በመካከላቸው ሞቅ ያለና ያልተናገረ ስሜት ተፈጠረ። ብዙም ሳይቆዩ ሴፍኬት ከአንዲት ሴት ጋር ወደ አንድ ህንጻ ሲገባ አዩት። ኩምሩ ሊፍት ስለምትፈራ በደረጃ መውጣትን መረጠች። መውጣቱም እጅግ አድካሚ ነበረ። ከላይ ሲደርሱ የሴፍኬትን ፍንጭ አጥተውት ነበር። ከዚያም የባሰ ነገር ተፈጠረ። እስክንድር በውስጥ ተኝቶ እያለ የፋቲ መኪና በተሳሳተ ቦታ ስለቆመች ተወሰደችበት። ፋቲና ኩምሩ ወዲያው ወደ መኪናው ሮጡ። መኪናውን እስኪያገኙ ድረስ ፋቲ አሁንም በደብተሩ ላይ መጻፉን ቀጠለ። ኩምሩ ምን እንደሚጽፍ ስትጠይቀው ርዕሱን በፍጥነት ቀየረው። ብዙም ሳይቆይ እስክንድር ደረሰ። በፖሊስ ውስጥ ያለው ዘመዱ በረዳቸው ምክንያት መኪናቸውን መልሰው አገኙት። እስክንድርም በዚያ ከሰዓት በኋላ ስለ ሴፍኬት ቦታ አዲስ መረጃ እንደሚያገኙ ቃል ገባላቸው። በድንገት ለእስክንድር ስልክ ደረሰው። ስልኩም ለሚልተም ሰርግ የሚያስታውስ ጥሪ ነበር። ይህች ደግሞ የኩምሩ ቅርብ ጓደኛ የሆነችው ሚልተም ነበረች። ከዚያም በኋላ ኩምሩ የቀን ስኬጁሏን ለፋቲ አሳየችው። እናቷን ለመጎብኘት ያላትን እቅድ ጨምሮ አብረው ጊዜ እያሳለፉ ሲሄዱ ስለ ህይወታቸው በግልጽ ማውራት ጀመሩ። ኩምሩም ከ15 ዓመት በፊት አባቷን በማጣቷ ያጋጠማትን ህመም አጋራችው። ያ ቁስል እስካሁን ድረስ በጥልቀት ይጎዳታል። ከዚያም ፋቲ ለምን የአባቱን ንግድ ትቶ ሙዚቀኛ መሆን እንደመረጠ ጠየቀችው። ፋቲም እውነተኛ ደስታ በገንዘብ እንደማይገዛ አስረዳት። እንዲሁም እውነተኛ ፍቅር ሊገለጽ ከማይችል ስሜት እንደሚመጣ ተናገረ። በዚያ ጸጥ ባለ ቅጽበት መካከላቸው የሆነ ነገር መፈጠር ጀመረ። እየወሩ ባሉበት ቅጽበት የኩምሩ የተቀመጠችበት ወንበር ይሰበራል። ፋቲም ሊያነሳ ሲል አይኖቻቸው በፍቅር ይገጣጠማሉ። በዚህ መሀል እስክንድር ይመጣና እንዲሄዱ ይነግራቸዋል። ከዚያም በፕሮግራማቸው መሰረት ኩምሩ ፋቲና እስክንድር እናቷ ዘይነብን ለመጎብኘት ጋበዘቻቸው። ወደዚያም ከመሄዳቸው በፊት ኩምሩና ፋቲ ትንሽ ስጦታ ምግብ ለመግዛት አንድ ሱቅ ላይ ቆሙ። በመንገድ ላይም ኩምሩ በድንገት ከጉልቹም ጋር ተገናኘች። ጉልቹምም ስለ ሚልተም ሰርግ ድጋሚ አስታወሰቻት። ኩምሩ ክስተቱን እየሸሸች ስለነበር የተለያዩ ሰበቦችን ማቅረብ ጀመረች። ወደ መኪናው እየሄዱ ሳለ ጉልቹም በቀላሉ ፋቲን ተወጇለሽ ብላ ጠየቀቻት። መጀመሪያ ላይ ኩምሩ አልተቀበለችውም ነበር። ነገር ግን ጉልቹም እኔ እሱን በወደውስ ብላ ስትቀልድ ኩምሩ በፍርሃት ምላሽ ሰጠች። ይህም በውስጡ ለፋቲ ያላትን እውነተኛ ስሜት አጋለጠ። ከዚያም ሁሉም ወደ ባህር ዳርቻ አመሩ። ባህር ዳርቻውም ሲደርሱ ጉልቹምና እስክንድር ሮጠው ወደ ኩምሩ እናት ዘይነብ ሄደው ሰላም አሏት። ኩምሩ ግን ወደ እናቷ ወዲያው መቅረብ አልፈለገችም። በመኪና ውስጥ ቆየች። ፋቲም ኩምሩን ለምን እናትሽን እየሸሸች ነው ብሎ ሲጠይቃት በመጨረሻም ልቧ ላይ ያለውን ነገር በሙሉ ነገረችው። አባቷ በኢስታንቡል መንግስታዊ ባለስልጣን ነበር። እናቷ ዘይነብ ደግሞ ከኢዝሚር ነበረች። ቤተሰባቸው በደስታ ይኖር ነበር። ነገር ግን ዘይነብ ባሏን ወደ ኢዝሚር እንዲዘዋወር አሳመነችው። ከዚያም በኋላ ሁሉም ነገር ተቀየረ። አባቷ በጣም ታማኝ ሰው ነበር፣ ግን በስራው ምክንያት ብዙ ጠላቶችን አፈራ። ከዚያም በኋላ በሙስና ተከሶ ስሙ ተበላሸ። ምንም እንኳን ንጹህ ቢሆን ያ ጫና በጣም ከበደው። በመጨረሻም ህይወቱ አለፈ። ከዛ ቀን ጀምሮ ኩምሩ ሁሉን ነገር በእናቷ ላይ ጣለችው። ስለዚህ ኢዝሚርን መጥላት ጀመረች። ይህንን ታሪክ ትነግረዋለች። ከዛም እናትየው ሰላም ልትላቸው ወደ እነሱ ትመጣለች። ሰላም ካለቻቸው በኋላ ወደ ቤት እንዲሄዱ ተጋብዛቸዋለች። እነሱም እሺ ብለው ወደ ቤት ለመሄድ ይወስናሉ። ከዛም አብረው ወደ ቤት ይሄዳሉ። ቤቱንም እያዩ ያለ ፋቲ አንድ የእግር ድጋፍ በትር አየ። ይህ የማን ነው ሲል ጠይቃት። ይህ ጥያቄ ደግሞ ኩምሩን ወደ ሌላ አሳዛኝ ትዝታ ወሰዳት። ኩምሩ ቀድሞ ሜቴ የሚባል ወጣት በጣም ተወዳውን ነበር። ለወደፊትም አብሮ ለመኖር እቅድ ነበራቸው። ነገር ግን አንድ ቀን በድንገት ተለያዩ። ምክንያቱንም አላስረዳትም። ከዚያም ሌላ ሴት አግብቶ መኖር
እንደጀመረ ሰማች። ኩምሩም በጣም ተጎዳች። እርሱም አታሎኛል ብላ አመነች። አንድ ቀን ሜቴን ከሌላ ሴት ጋር ስታየው ንዴቷን መቆጣጠር አልቻለችም። በዚያን ጊዜ ከባድ አደጋ ደረሰባት። ከዚያም በኋላ የእግር ችግር አጋጠማት። ለዚህም ነው በትሩን ስትጠቀመው የነበረው። ኩምሩ ፋቲን በመመልከት ለዚህ ነው ወደ ሜልተም ሰርግ መሄድ የማልፈልገው፣ ሜቴ በዚያ ይኖራል አለችው። ፋቲን በጥሞና አዳመጣት። እርሷ እንዴት እንደተጎዳች ተረዳ። በዚያም ምሽት ዘይነብ በቀድሞ ጊዜ ከባሏ ጋር በታጨችበት ወቅት የለበሰችውን ቀሚስ ለኩምሩ ሰጠቻት። ቀሚሱ ለእሷ ትልቅ ትዝታ ነበረው። በዚያ ቅጽበት ኩምሩ እናቷን ለዓመታት በሀዘን ውስጥ እንደኖረች ተረዳች። ሁለቱም ልብ ቀስ በቀስ መቀራረብ ጀመረ። በዚያን ጊዜ ፋቲ ከታብራን ጋር ስልክ እያወራ ለኮንሰርቱ እንዲዘጋጅ አስታወሰው። ፋቲም ህልሙን ለመከተል ሊሄድ ነበር። ነገር ግን ኩምሩ በቀሚስ ውስጥ ባያት ጊዜ ሁሉም ነገር ተቀየረ። ውበቷና ሰላማዊ ፈገግታዋ አስደነቀው። በመጨረሻም ኮንሰርቱን ትቶ ከኩምሩ ጋር ለመቆየት ወሰነ። በዚያን ጊዜ ፋቲና ኩምሩ በፍቅር መውደቃቸው ግልጽ መሆን ጀመረ። ከዛም ኩምሩ ቁጭ ብላ ቦታው የት ሊሆን እንደሚችል ማሰብ ጀመረች። ከዛም እናቷ ዘይነብ ከጓደኛዋ ጋር ስልክ ስታወራ ሰማቻት። ከዛም የት ሊሆን እንደሚችል መጣላት በሀሳቧ። ከዛም ቶሎ ያላትን ሰዓት አየችና መሄድ እንዳለባት ስትናገር ዘይነብና እስክንድር እነሱ እንደሚሄዱ እሷ ጥብቅናዋ ጋር እንድትደርስ ቶሎ ብላ ይነግሯታል። እሷና ፋቲ ጉልቹም ሆነውም አብረው መሄድ ይጀምራሉ። ከዛ በድንገት ዳብሩንን መንገድ ላይ ያገኙታል። በሌላ ፍቅረኛው ተጎድቶ ነበር። ከጉልሱም ጋርም በጣም ይስማማሉ። ከዛም እስክንድርና ዘይነብ እየፈለጉት እያለ አገኙት። ከዛም ሮጠ ወርደው ፎቶ አንስተው ለኩምሩ ላኩላት። ኩምሩ በመጀመሪያ እነዚህን ፎቶዎች ለሄለን ለማሳየት ተጠራጠረች። ነገር ግን እውነቱን ማወቋ ለወደፊት አስፈላጊ መሆኑን በማሰብ ፎቶዎቹን አሳየቻት። ዳብሩንና ጉልቹም በመኪና ውስጥ ሆነው ተግባብተው ሲያወሩ ያሳያል። ጉልቹምና ዳብሩን በደንብ መግባባታቸውን ያሳያል። ከዛም አራቱም በካፌ ላይ ተሰብስበው ጉልቹምና ዳብሩን በይፋ ፍቅረኛሞች መሆናቸውን ነገሯቸው። ሁሉም ተደሰቱላቸው። ነገር ግን ኩምሩ በትንሹ ተጨነቀች። በጣም ፈጥናችሁ አትወስኑ ብላ አስጠነቀቀቻቸው። ይህን የሰማው ፋቲ በመጨረሻ እውነቱን ተናገረ። ችግሩ ጉልቹም እንዳልሆነች ችግሩ እሷ እንደሆነችና አሁንም ሜቴን እንዳረሳችሁ ነገራት። ይህ ቃል ኩምሩን በጣም አስደነገጣት፣ ምክንያቱም እውነት ነበረ። እንደዚያም እየተከራከሩ ብዙ ጊዜያቸውን አሳለፉ። ከዚያም ግን መስማማት ላይ ደርሰው ነገሩን ዘጉት። በዚያን ጊዜ ደግሞ ሌላ ችግር ተፈጠረ። የፋቲ መኪና እንደገና ተወሰደች። ኩምሩ ደነገጠች፣ ምክንያቱም ላፕቶፕዋና ጠቃሚ ስራ ሰነዶቿ እንዳለ በመኪና ውስጥ ነበሩ። በመንገድ ላይም ትንሽ ትራፊክ አደጋ ድጋሚ ተከሰተባቸው። እንደ እድል ሆኖ ጉዳዩ በሰላም ተፈታ። ከዚህ ሁሉ በኋላ ኩምሩ አንድ ውሳኔ ወሰነች። ኢዝሚር የኔ ቦታ አይደለችም፣ ወደ ኢስታንቡል እመለሳለሁ አለች። ፋቲም በጣም አዘነ፣ ግን ሊያስቆማት አልቻለም። በጸጥታ ተሰናበታት። አብረው ላሳለፉት ቆንጆ ጊዜያቶች በሙሉም አመሰግናት። ነገር ግን እውነቱ በኋላ ተገለጠ። ሄለን ለኩምሩ ደወለች። ሴፍኬት ከሌላ ሴት ጋር የታየው እንደ ፍቅር ግንኙነት አልነበረም። ሴቷ የድሮ ጓደኛው ልጅ ነበረች። እርሷ ቤት ለመፈለግ እየረዳችው ነበር። ስለዚህ ሄለን እና ሴፍኬት ፍቹን ለመሰረዝ ወሰኑ። በዚህን ጊዜ ፋቲ በጣም ተስፋ ቆርጦ ነበር። ኩምሩም ሄዳለች። ስለዚህ መኪናውን ለአባቱን ለመመለስ ወሰነ። ነገር ግን ወደ እርሱ ዳብራንና ጉልቹም እስክንድርና ዘይነብም መጡ። ሁሉም ወደ ሜልተም ሰርግ እንዲሄድ አሳመኑት። በሌላ በኩል ኩምሩ የጉልቹምን ማህበራዊ ሚዲያ ፖስት አየች። ሁሉም በሰርጉ ላይ እንደተሰበሰቡ ተመለከተች። በዚያን ጊዜ አንድ አስፈላጊ ነገር ተረዳች። እሷ የምትጠላው ኢዝሚርን አልነበረም። የምትጠላው የራሷን ያልተፈታ ህመም ነበር። ከተማው በደስታም ሆነ በፍቅር የተመላች መሆኗን ተረዳች። በድንገት በአቅራቢያዋ የብስክሌት ፌስቲቫል እየተካሄደ ነበር። ኩምሩም ወደ አዘጋጆቹ ሄዳ ታሪኳን አስረዳቻቸው። እነሱም በታሪኳ ተነክተው ብስክሌት ሰጧት። ፀሐይ እየጠለቀች ሳለ ኩምሩ ወደ ሰርጉ በፍጥነት አመራች። በሰርጉም ላይ ለመድረስ የቻለችውን ያህል ጣረች። ሁሉም በመዝናናትና በደስታ ስሜት ላይ ነበሩ። ሄለንም ንግግር እያደረገች ነበር። በመጨረሻም ኩምሩ ሰርጉ ላይ ደረሰች። ሁሉም ተገረሙ። ከዚያ ፊት ለፊት ቆማ ንግግር አደረገች። መልተም ለዘላለም ደስታ ይመኝልሻለሁ አለቻት። እንዲሁም የጎዳችሁ ሰዎች በሙሉ ይቅርታ ጠይቃለሁ አለች። ጉልቹም እናቴና ሜቴንም ጭምር። ለረጅም ጊዜ ኢዝሚር የሀዘን ከተማ መስሎኝ ነበር። አሁን ግን የፍቅርና የይቅርታና የሁለተኛ እድል ከተማ መሆኗን ተረድቻለሁ አለች። ይህን የሰማው ፋቲ ወደፊት መጣ። ከእንግዲህ በኋላ ስሜቱን መደበቅ አልፈለገም። በሁሉም ፊት ፍቅሩን ገለጸለት። ኩምሩም በጣም ተነካች። በመጨረሻ ሁለቱም ፍቅራቸውን ገላለጹ። ከዛም በኋላ ሜቴን ለሷ ያዘጋጀውን ዘፈን ዘፈነላት። አንዳንድ ጊዜ የምንጠላው ቦታ ወይም ሰው አይደለም፣ ያልተፈወሰውን ቁስል ነው። ካለፈው ጋር ሰላም ማድረግ ስንችል ፍቅርና ደስታን እንደገና ማግኘት እንችላለን። ፊልሙ በፋቲና በኩምሩ የፍቅር ታሪክ በደስታ ይጠናቀቃል። እንደዚህ አይነት ሌሎች ፊልሞች እንዲደርሷችሁ ቻናሉን ፎሎ ማድረግ እንደረሱ። በቀጣይ ምን አይነት ቪዲዮ እንድለቅላችሁ እንደምትፈልጉ ኮሜንት ላይ አሳውቁኝ። ባይ